የኢትዮጵያ የባህል ስፖርት ፌዴሬሽን እውቅና የሰጣቸውና በየዓመቱ ከወረዳ እስከ ፌዴራል ድረስ እንዲሁም በዩኒቨርሲቲዎች መካከል እርስ በርስ ውድድር የሚካሄድባቸው የተለያዩ የባህል ስፖርት አይነቶች አሉ። ከእነዚህ ውስጥ አንዱ የሻህ ባህላዊ ስፖርት ነው። ሰላም ጤና ይስጥልን ቤተሰቦች፣ በያላችሁበት ሰላማችሁ ይብዛ። ብዙአየሁ እባላለሁ። ለዛሬ የሻህ ባህላዊ ስፖርትን አጨዋወት አሳያችኋለሁ። እስከ መጨረሻው ድረስ አብራችሁኝ ቆዩ። እንደምታዩት የሻህ መጫወቻ ቦርድ ይሄን ይመስላል። ይሄ ቦርድ እና ሁለት የተለያዩ ቀለማት ያሏቸው 12 በድምሩ 24 ጠጠሮች ያስፈልጉናል። የግድ እንደዛ አይነት ቁሳቁስ አይጠበቅባችሁም። ቀለል ባለ ነገር እናንተ ከአካባቢያችሁ ማዘጋጀት ትችላላችሁ። ለምሳሌ ችፑድ ወይም ፋይዚት ላይ፣ ካርቶን ላይ እነዚህን መስመሮች በዚህ መንገድ በማስመር እና ኮርኪ አንዱን በመድፋት ሌላኛውን ደግሞ በመገልበጥ ወይም ሁለቱን የተለያዩ ቀለሞች በመጠቀም እንደዚህ ቤት ውስጥ ልትለማመዱ ልትጫወቱ ትችላላችሁ። ለማንኛውም ወደ ጨዋታው ስንመለስ በሁለት ተጋጣሚዎች አንድ ዳኛ ሰይመው የሚያደርጉት ጨዋታ ነው የሻህ ጨዋታ። ፊት ለፊት ሁለት ተጋጣሚዎች ይኖራሉ። ከዛ 12 ጠጠር በመያዝ አንድ ዳኛ ሰይመው በሶስት ዙር ያካሂዱታል ጨዋታውን። በሶስቱ ዙሮች ሁለቱን ያሸነፈ ካለዛም ደግሞ በተከታታይ ሁለት ጊዜ ያሸነፈ ተጫዋች የጨዋታው አሸናፊ ይሆናል ማለት ነው። በመሰረታዊነት ጨዋታውን ስንጫወት ሁለት ሂደቶችን በጥንቃቄ ማለፍ ይጠበቅብናል። ሁለት ሂደቶችን ትኩረት ሰጥተን ያለንን ብቃት ተጠቅመን በመጫወት ጨዋታውን ማሸነፍ እንችላለን እና ለነዛ ሁለት ሂደቶች ትኩረት መስጠት ይጠበቅብናል ማለት ነው። አንደኛው ሂደት ጠጠር የማስቀመጥ ሂደት ነው። ተራ በተራ የማሰቢያ 30 ሰከንድን ተጠቅመን እነዚህን ጠጠሮች ከነዚህ የማስቀመጫ ቦታዎች ላይ እንደዚህ እናስቀምጣለን። አንዱ ተጋጣሚ አንድ ጊዜ አንድ ጠጠር፣ ያኛው ተጋጣሚ ደግሞ አንድ ጠጠር በማስቀመጥ ተራ በተራ ያሏቸውን 12 በድምሩ 24 ጠጠሮች እነዚህ 24 የጠጠር ማስቀመጫ ቦታዎች ላይ ያስቀምጣሉ እና እሱ ራሱን የቻለ ወሳኝ ሂደት ነው። ጠጠሮች እንደ ቼዝ ወይም ደግሞ እንደ ዳማ ተደርድረው ቦርድ ላይ አይቀርቡልንም። እኛ እያሰብን እያንዳንዷ ቦታ እያንዳንዷ የጠጠር ማስቀመጫ ቦታ ይቺ ባለ ሶስቷ፣ ይቺ ባለ አራት አቅጣጫዋ፣ ይቺ ባለ ሁለት አቅጣጫዋ የራሳቸው ወሳኝ ሚና ስላላቸው እኛ የትኛው ቦታ ላይ ባስቀምጥ የበለጠ ተጠቃሚ ይሆናለሁ በማለት ወይም ደግሞ በተከታታይ 3 በአግድም ወይም በቋሚ መስመር ለመስራት እንጫወታለን እና እያንዳንዷን ጠጠር አስበን ትኩረት ሰጥተን ነው ማስቀመጥ ያለብን። በዘፈቀደ አናስቀምጥም ማለት ነው። እሺ፣ ከዛ በዚህ መንገድ ጠጠሮችን አስቀምጠው ከጨረሱ በኋላ ተጫዋቾች ወደ ሁለተኛው ሂደት ይገባሉ። ሁለተኛው ሂደት ጠጠር የተጋጣሚን ጠጠር አንስቶ የመቆም፣ የራሳችን ጠጠር በማንቀሳቀስ 3 የመስራትና የተጋጣሚያችን ጠጠር የመብላት እንዲሁም የእኛን ጠጠር በማንቀሳቀስ የተጋጣሚያችን የመሄጃ ቦታ የመዝጋት ሂደት ነው። ስለዚህ ሁለተኛው ሂደት እንግዲህ ጠጠር በማንቀሳቀስ 3 ሰርተን መብላት፣ በማንቀሳቀስ ተጋጣሚያችን ዘግተን መሄጃ የማሳጣት ሂደት ነው። ይሄ ሁለተኛው የጨዋታ ሂደት ነው ማለት ነው። እሺ፣ ስለዚህ እስኪ ጨዋታውን እንጀምር። መጀመር በሻህ ጨዋታ አድቫንቴጅ አለው ተብሎ ስለሚታሰብ ዳኛው እጣ ያወጣና እጣ ለደረሰው ተጫዋች እንዲጀምር እድሉን ይሰጠዋል ማለት ነው። በመጀመሪያ ዙር አንድ ተጫዋች ጨዋታውን ከጀመረ ሁለተኛውን ዙር ደግሞ እጣ ያልደረሰው ተጫዋች ጨዋታውን ይጀምራል። ሁለት ጊዜ ተጫውተው መሸናነፍ ካልቻሉ አንዱ ሌላኛውን አንዱ ተጫዋች ካሸነፉ ለሶስተኛው ዙር ለመሄድ አሁንም እጣ ይጣጣላሉ ማለት ነው። ስለዚህ በመጀመሪያውና በሶስተኛው ጨዋታ እጣ ይጥላል ዳኛው ጀማሪውን
ለማወቅ ማለት ነው። እሺ ለምሳሌ የመጀመሪያው ጨዋታ ላይ እጣ ተጣለና ነጭ ጠጠር እንዲጀምር እድሉ ደረሰው እንበል። ስለዚህ ነጭ ጠጠር አንዷን ጠጠር በማንሳት የሚፈልገው ቦታ ላይ ያስቀምጣል። የቦታ ክፍፍል የለም። የምንፈልገው ቦታ ላይ እናስቀምጣለን። ስናስቀምጥ ግን እንዳልኳችሁ የትኛው ቦታ ይጠቅመኛል ፕላስ ደግሞ 3 በቋሚ መስመር ወይም በአግድም መስመር ለመስራት እየተንቀሳቀስን እንጫወታለን ማለት ነው። ይሄ ማለት እንደዚህ በእኔ ጠጠሮች በአግድም 3 መስራት ካለዛም ደግሞ እንደዚህ በቋሚ መስመር 3 መስራት። ይህን ለመስራት የሚጫወተው ማን ነው? ጀማሪው ነጭ፣ ከኋላ የመጣውም ጥቁር ጠጠር ተጫዋች። ይሄን ማድረጋችን ለምን ይጠቅመናል? ጠጠር የማስቀመጥ ሂደቱ ካለቀ በኋላ ጠጠር የመበላላት ሂደቱን ለመጀመር ቀድሞ 3 በቋሚ ወይም በአግድም መስመር የሰራ ተጫዋች ነው የሚጀምረው። ስለዚህ እሱን አድቫንቴጅ ለማግኘት ጠጠር በማስቀመጥ ሂደታቸው ሁለቱ ተጋጣሚዎች እንደዚህ በአግድም ካለዛም ደግሞ እንደዚህ በቋሚ 3 ለመስራት ያኛው ደግሞ 3 እንዳይሰራበት በዚህ መንገድ ለመከላከል ይጫወታሉ ማለት ነው። ስለዚህ ጠጠር በማስቀመጥ ሂደት ቀድሞ 3 የሰራ ተጫዋች ጠጠር ካስቀመጡ በኋላ የመበላላት ሂደቱን የመጀመር እድል ያገኛል ማለት ነው። ጥቁርም ይሁን ነጭ ጠጠር። እሺ አንዱ መስራት እየፈለገ ሌላው እየተከላከለ ደግሞ በቋሚ መስመር ካለዛም ደግሞ በአግድም መስመር ከጥቁርም ይሁን ከነጭ ጠጠር ወገን የተሰራ 3 ከሌለ የመበላላት ሂደቱን ማን ይጀምረዋል? ጠጠር የማስቀመጥ እድሉን ያላገኘው ጠጠር ማለት ነው። ጠጠር የማስቀመጥ እድሉን ያላገኘው ጠጠር። ነጭ እድሉን አግኝቶ ጀመረ። ከዛ ይህን አድቫንቴጅ ተጠቅሞ 3 መስራት ነበረበት። ካልሆነ ግን ከተከላከለው ወይም ደግሞ እየተከላከለ ቀድሞ ጥቁር 3 መስራት ከቻለ የመብላት ሂደቱን እሱ የመጀመር እድል ያገኛል ማለት ነው። እና ጠጠር በማስቀመጥ ሂደት 3 ለመስራት የምንሽቀዳደመው በኋላ ጠጠር የመብላት ሂደቱን ጀማሪ ለመሆን ነው ማለት ነው። እሺ እንዳልኳችሁ ነጭ እጣ ደርሶት የማስቀመጥ ሂደቱን ሊጀምር ነው። ይሄው ከዛ ጥቁር ያው እየተከላከለ ነው። ነጭ መጣ እዚህ ጋር በዚህ 3 እንዳይሰራበት ጥቁር እዚህ ጋር አድርጎ ይከላከላል። ነጭ ደግሞ እንደዚህ 3 በቀጥታ መስመር ለመስራት ይሞክራል። ጥቁር እንደዚህ ይከላከላል። ከዛ ነጭ እንደዚህ ሊመጣ ይችላል። ጥቁር እዚህ ጋር መጥቶ ይከላከላል። ነጭ ሄደ እንበል አሁንም እዚህ ጋር 3 የመስራት እድል አለው። ጥቁር በዚህ መንገድ ይከላከላል። ጥቁር እንግዲህ እየተከላከለም ከኋላ ስለመጣ መስራት ከቻለ ደግሞ 3ም ለመስራት እየሞከረ ነው የሚጫወተው። ነጭ እዚህ ጋር መጣ። አሁን ነጭ 3 የሚሰራበት አጋጣሚ ስለሌለ ጥቁር እዚህ ጋር መጥቶ ለምሳሌ ለመስራት ይሞክራል። ለምሳሌ ይችን ከዛ ነጭ አሁን ተከላካይ ሆኗል እዚህ ጋር። ከዛ የጥቁር ተራ ነው የሚሆነው። እዚህ መጣ። አሁንም የመስራት እድል አለው ጥቁር። ስለዚህ ነጭ በዚህ መንገድ 3 እንዳይሰራበት ይከላከላል። ከዛ ጥቁር እንደዚህ ቢያደርግ ነጭ ደግሞ እዚህ ጋር ከዛ ጥቁር ጠጠር ዋው ጥቁር ጠጠር 3 ሰራ። ስለዚህ እንደዚህ 3 በምንሰራበት ሰዓት እጅ እናወጣና ለተጋጣሚና ለዳኛችን 3 መስራታችን እናሳውቃለን ማለት ነው። ይሄን ማድረጉ የሚጠቅመው ምንድነው? በኋላ እንዳልኳችሁ ጨዋታውን ወይም ጠጠር የመበላላት ሂደቱን ለመጀመር ነው። ስለዚህ ኦልሬዲ አሁን ማን የመበላላት ሂደቱን እንደሚጀምር አውቀናል ማለት ነው። ነጭ እዚህ ጋር መጣ 3 ሰራ። ከዛ በኋላ የሚሰራ 3 ከጥቁርም ይሁን ከነጭ ጠጠር ወገን ዋጋ የለውም። ለመጀመሪያ ጊዜ 3 እየሰራ ብቻ ነው የጀማሪነት ሂደቱን የሚወስደው። ከዛ በኋላ የሚሰራ 3 ዋጋ የለውም። ስለዚህ ጥቁር ከዛ ነጭ ከዛ ጥቁር
ነጭ እያልን ጠጠራችን እናስቀምጣለን። ጀማሪ ነጭ ስለነበረ መጨረሻ ላይ የምትቀረው ጥቁር ጠጠር ነች። ክፍት ቦታ እዚህ ጋር አለችን በማስቀመጥ ጠጠር የማስቀመጥ ሂደቱን ጨረስን ማለት ነው። ስለዚህ ከዚህ በኋላ የመበላላት ሂደት ነው የሚሆነው። ቀድሞ የተሰራው ይሄ ጥቁር ጠጠር ከሆነ ማንም ይጀምር ማንም ቀድሞ 3 በመስራቱ ጠጠር የማንሳት የመንቀሳቀስና የመብላት ሂደቱን እድል ያገኛል ማለት ነው በሻሽ ጨዋታ ህግ። ስለዚህ የተጋጣሚን ወይም የነጭን ጠጠር የፈለገው ቦታ ላይ በማንሳት ይቆማል ማለት ነው። የትኛውን ላንሳ? ለምሳሌ ይሄን አነሳ እንበል ጥቁር ጠጠር። እንግዲህ ቀጣይ በመንቀሳቀስ 3 ያሰራኛል ወይም ደግሞ ተጋጣሚዬ በመንቀሳቀስ እኔን ጥቃት አያደርስብኝም የሚለውን ጠጠር መርጦ ያነሳል። ስለዚህ ጥቁር ተጋጣሚ ይህን ነጭ ጠጠር አንስቷል። አንስቶ ለዛኛው እድሉን ይሰጣል። ነጭ ደግሞ ነጭ ጠጠር የተጋጣሚውን ይችን አነሳ እንበል። ከዚህ በኋላ አንዳንድ ጠጠር አንስተው ይቆሙና ቀጣይ የመንቀሳቀስ ሂደቱ ይጀመራል። ጥቁር ጠጠር ይንቀሳቀሳል። ሲንቀሳቀስ ወይም ለመዝጋት ነው፣ ካለዛም ደግሞ 3 ሰርቶ ለመብላት ነው። ለምሳሌ እዚህ ጋር አለው። ይሄ ጠጠር የጥቁር ስለሆነ እንደዚህ ብንቀሳቀስ ወሳኝ የሆነ ጨዋታ ተጫውቻለሁ። አንድ ቀጣይ ተመልሼ 3 ለመስራት አዘጋጅቼዋለሁ። በሁለተኛ ደረጃ ደግሞ ተጋጣሚዬን ቦታ በመዝጋት መንቀሳቀሻ አሳጥቼዋለሁ። ማጥቃት፣ መከላከል። ስለዚህ ይችን ጠጠር በማንቀሳቀስ እንደዚህ ዘግቼ ቀጣይ ደግሞ ተመልሼ 3 በመስራት እንድበለው ማዘጋጀት እችላለሁ። ምክንያቱም በመንቀሳቀስ ሂደት አንድ ተጋጣሚ በራሱ ጠጠሮች በቀጥታ መስመር እንደዚህ በቋሚ ካለዛም ደግሞ በአግድም 3 መስራት ሲችል የተጋጣሚውን አንድ ጠጠር የፈለገበት ቦታ ላይ አንስቶ ይወስድበታል። ቀድሞ በተሰራ ጠጠር እንደዚህ የተጋጣሚን ሌላ ጠጠር መብላት ወይም መውሰድ አይቻልም። በአዲስ ተንቀሳቅሼ መስራት ከቻልኩ ነው። ወይም ደግሞ በዚህ ፋንታ ይህኛውን ከመረጥኩ ከዚህ ጋር ያነሳሁትን ለምሳሌ ይህኛውን ልተውና ይችን ጠጠር እዚህ ጋር እንደዚህ በማንሳት በአዲስ 3 ሰርቻለሁ። ካለዛም ይችን ወደዚህ በመውሰድ በአዲስ 3 ሰርቻለሁ። ስለዚህ በዚህ መንገድ የተጋጣሚን አንድ ጠጠር መውሰድና እድሉን ደግሞ ለሱ መተው እችላለሁ። ስለዚህ ይሄኛውን ልተውና ይሄን ልጫወት ካልኩ እንደዚህ ሄድኩ። በመንቀሳቀሴ ምክንያት 3 ጠጠር ሰርቻለሁ። በቀጥታ መስመር መስራቴን እጅ አውጥቼ ለተጋጣሚና ለዳኛው ካሳየው በኋላ የፈለኩበት ቦታ የተጋጣሚን አንድ ጠጠር ወስድበታለሁ። ለምሳሌ ይችን አነሳውበት ልበል። እዚህ ጋር 3 በመስራቴ ነጭ ጠጠር ተወሰደች። ቀጣይ የነጭ ጠጠር ነው ጨዋታው። ነጭ ጠጠር ሌላ የሚንቀሳቀስበት ቦታ የለውም። አንድ ብቻ አማራጭ ነው ያለችው። ይችን ይሄዳል። ይችን መሄዱ አንድ ይችን እንደዚህ እያዘጋጃት ነው። ሌላ ደግሞ ያው ከዚህ ጋር ሊመጣ የሚችልና 3 ለመስራት የሚያስችለውን እንቅስቃሴ እየተከላከለ ነው እግረ መንገዱንም። ስለዚህ ይሄን ይሄድና ይቆማል። አሁን ጥቁር ጠጠር ምን ያደርጋል? ይሄን መሄድ እዚህ ጋር መዝጋት ይችላል። አንድ አማራጭ ነው። ይችን እዚህ ጋር በማስገባት 3 ሰርቶ የተጋጣሚውን አንድ ጠጠር የፈለገው ቦታ መብላት ይችላል። ሁለተኛ አማራጭ ነው። ስለዚህ እስኪ ይችን እንደዚህ 3 ልስራና የተጋጣሚን አንድ ጠጠር ልውሰድ። ይሄ ተወሰደበት።
ነጭ ጠጠር ቀጣይ የቱን ይሄዳል? እዚህ ጋር ተከፍቶለታል። ጥቁር ጠጠር ሲጫወት ተሰርቶ ነበር ማለት ነው። ስለዚህ ይችን እዚህ ጋር በማምጣት 3 ሰራ። የጥቁርን 1 ጠጠር ሊወስድበት ነው። ይችን ወሰደን በል። እሺ ቀጣይ ጥቁር ጠጠር የትኛውን ሊጫወት ይችላል? ይሄን ሄደ ብንል ከዛ ነጭ ጠጠር ይችን። እሺ ከዛ ጥቁር ጠጠር ይችን በመውጣት እንደዚህ ለ3 ያዘጋጃታል። ሲደመር ደግሞ ከዚህ ይች ገብታ እንዳትሰራ ይከላከላል። እሺ ቀጣይ ነጭ ጠጠር ይችን ሄደ ብንል ጥቁር ጠጠር አሁን ይችን አስገብቶ ከዚህ ጋር 3 መስራት ለዚህኛው ለነጭ ጠጠር እንቅስቃሴ በር መክፈት ስለሆነ ይች ባለችበት እንዳለች ይችን እዚህ ጋር አምጦ ቢጫወት የበለጠ አድቫንቴጅ ማግኘት ይችላል። አዘጋጃት ማለት ነው። ነጭ ጠጠር አሁን 3 የሚሰራበት አማራጭ የለውም። ዝም ብሎ ይሄዳል እንደዚህ ማለት ነው። ከዛ ቀጣይ ጥቁር ጠጠር እንደዚህ ይችን በመስራት 3 በአዲስ መስመር ሰራ። ነጭን 1 ጠጠር ይወስድበታል እንደዚህ። እሺ ቀጣይ የነጭ ጠጠር ተራ ነው። ነጭ ጠጠር ለምሳሌ ይችን እዚህ ጋር እንደዚህ ሄደ እንበል። ከዛ ጥቁር ጠጠር እዚህ ጋር የሚሄድ ሌላ እድል አገኘ። ነጭ ጠጠር ሂድ ሲባል ሌላው ሁሉም ተዘግተውበታል። ያለችው አማራጭ ይች ነች። ከዛ የጥቁር ጠጠር ተራ ይሆናል። ቀጣይ ለምሳሌ ይችን በማምጣት በአዲስ እዚህ ጋር 3 መስራት ቻለ። ይችን ጠጠር ወሰደበት እንበል። ቀጣይ የነጭ ጠጠር ተራ ነው። ምንም መሄጃ የለውም። ሁሉም ተዘግተዋል። ስለዚህ አሁን ጨዋታው አልቋል። ጥቁር ጠጠር አሸንፏል። ጠጠሮች ባያልቁ እንኳን አንድ ተጫዋች ሜዳ ላይ የተጋጣሚውን 2 ከዛ በላይ የሆኑ ጠጠሮች በማንሳት መሄጃ ካሳጠው ተጋጣሚውን ጨዋታው አልቋል ማለት ነው። ጠጠሩ ይለቅም አይለቅም 2 ከዛ በላይ ጠጠሮችን በመብላት ተጋጣሚውን መሄጃ ማሳጣት እንደዚህ መዝጋት አሸናፊ ያደርጋል። ስለዚህ ያሸንፎታል ማለት ነው። ሌላ ከዚህ ላይ የምጨምርላችሁ ነገር ምንድን ነው? አንድ ጠጠር ሳትዘል ባላት እንቅስቃሴ በተከታታይ 2፣ 3፣ 4 መብላትና ጨዋታውን ማስጨረስ ትችላለች። ለምሳሌ በዚህ የጠጠር አቀማመጥ ላይ አሁን የመጫወት ተራው የጥቁር ጠጠር ቢሆን ይችን ጠጠር በማንቀሳቀስ እዚህ ጋር ተንቀሳቀሰ፣ 3 ሰራ፣ የተጋጣሚውን 1 ጠጠር ይወስዳል። በዚቹ ጠጠር ቦታ ሳይዘል ወደ ተለያየ አቅጣጫ ወደፊት፣ ወደ ኋላ፣ ወደ ቀኝ፣ ወደ ግራ በመንቀሳቀስ ሳይዘል እንደዚህ 3 መስራት የሚያስችል ከሆነ ጨዋታውን መጨረስ ይችላል ማለት ነው የተጋጣሚ። ይሄ ማለት እዚህ ጋር ነበረች፣ እዚህ ጋር መጣው በአዲስ 3 ሰራው፣ በዚቹ ጠጠር ተመለስኩ፣ አልዘለልኩም፣ እዚህ ጋር 3 ሰራው እወስድበታለሁ፣ በዚቹ ጠጠር እዚህ ጋር 3 ሰራው እወስድበታለሁ እያልኩ በሽርሽር ጨዋታውን መጨረስ ይቻላል ማለት ነው። ወይም ደግሞ እንደዚህ ማለት ነው። ለምሳሌ በዚህ አቀማመጥ ላይ ነጭ ጠጠር አሁን ተጫዋች ቢሆን የመጫወት እድሉ ቢሰጠው ይችን ጠጠር እዚህ ጋር መጥቶ 3 ሰራ፣ ጥቁርን 1 ጠጠር ያነሳል። በዚቹ ጠጠር ሳይዘል ወደፊት በመምጣት እዚህ ጋር 3 ይሰራል። ስለዚህ ያነሳበታል። ወደዚህ ይመለሳል፣ ወደዚህ ይመለሳል፣ ወደዚህ ይመለሳል እያለ ጨዋታውን ይጨርሳል ማለት ነው። ወይም ደግሞ በቃ እንደዚህ ማለት ነው። ነጭ ጠጠር ቀጣይ የመጫወት እድል ካለውና ተረኛ ከሆነ ይችን አምጥቶ ከዚህ ጋር 3 ተመልሶ 3 እያለ በአንድ ጊዜ የመጨረስ
እድል ይኖረዋል ማለት ነው። ይህን እንግዲህ ሞር አድቫንስድ ስንሆን ጨዋታውን ስንችል የምንፈጥረው ሴታፕ ነው ከአቀማመጥ ጀምረን። ያኛውም ተጋጣሚያችን ደግሞ ባለው ልምድ ወይም ስኪል አማካይነት ይህን አደራደር እንድናስቀምጥ አይፈቅድልንም፣ ይከላከላል። ስለዚህ ሁለቱ ተመጣጣኝ ጨዋታዎች በሚጫወቱ ሰዓት ይህ ሁኔታ ብዙ ጊዜ አይፈጠርም ማለት ነው። እና በአንድ ጊዜ ሁለት እና ከዛ በላይ ጠጠሮችን ይዞ ተጋጣሚን መንቀሳቀሻ ማሳጣት ወይም ደግሞ በአንዲት ጠጠር ፊት፣ ኋላ፣ ግራ፣ ቀኝ እየተንቀሳቀሱ በዛችው ጠጠር ሁለት ቦታ ላይ 3 መስራት መቻል ጨዋታውን በአሸናፊነት እንድንጨርስ ያስችለናል ማለት ነው። እሺ እስካሁን ስለነበረን ቆይታ አመሰግናለሁ። ያላችሁን ማንኛውም ጥያቄ ወይም ደግሞ አስተያየት ጻፉ። ስልካችን ባዮ ላይ ያለ ደውሉ። በቀጣይ ሌሎች የተለያዩ የባህል ስፖርቶች አሉ። እነሱን ይዤላችሁ ነው የምቀርበው። ለዛሬ አመሰግናለሁ። በያላችሁበት ሰላማችሁ ይብዛ።